ሰላም ጤና ይስጥልኝ ውድና የተከበራችሁ የማሚ አፕ የዩቲዩብ ቻናል ቤተሰቦች በሙሉ በያላችሁበት ሰላማችሁ ይብዛ። እንደተለመደው ዛሬም በአዲስ ቪዲዮ ተመልሰናል። ዛሬ እንግዲህ ቅድሚያ ተናግሬያለሁ እንዴት አድርገን ያለምንም አፕሊኬሽን ቴሌግራም መጥለፍ እንደምንችል እናያለን ማለት ነው። ጓደኞቼ ማወቅ መልካም ነው፣ ያወቁትን ማሳወቅ ፍጹም በጎነት ነው። ስለዚህ ቸርቸሩን እንሰብ፣ ጥሩን እንሰብ። ጥሩነት መልካምነት ለራስ ነው። እንግዲህ ይህንን ነገር ሳስተምራችሁ እናንተ ይህንን ነገር ተጠቅማችሁ ሰዎችን እንድትጎዱ ሳይሆን እናንተ ይህንን ነገር አውቃችሁ ከመጥፎ ነገር ራሳችሁን እንድትከላከሉ ማለት ነው። እና ቴሌግራማችሁ እስከተጠለፈ እንዴት አድርጋችሁ ወደ ኖርማል መመለስ እንደምትችሉ አሳያችኋለሁ ማለት ነው ጓደኞቼ። እንግዲህ ሁለት ስልክ ይዤ ቀርብ ያለው እዚህ ጋር በጎን ላይ የምትመለከቱት ስልክ ጠላፊ ነው። ይህ ደግሞ እዚህ ጋር የማሳያችሁ ይህ ተጠላፊ ሆኖ ማለት ነው። እሺ እንዴት ሆኖ ምንም አፕሊኬሽን ሳንጭን እንዴት አንድን ቴሌግራም ወይንም ከሱ ምንም አይነት ኮድ ቁጥር ሳንወስድ እንዴት የሱን ቁጥር ደግሞ ሳናስገባ እንዴት መጥለፍ እንደምንችል እንመለከታለን ማለት ነው። አሁን ምን እናደርጋለን መሰላችሁ? ቀጥታ ከጠላፊው ቴሌግራም ዘንድ ከጠላፊው ስልክ ላይ እንሄድና ጎግል ላይ እንገባለን ማለት ነው። እንደምታዩት እዚህ ጋር ትገቡና እሺ ከጎግል ሰርች ማድረጊያው ላይ እሺ ቴሌግራም ዌብ ብላችሁ ትጽፋላችሁ ማለት ነው። ስትጽፉት እንደዚህ አይነት ነገር ይመጣላችኋል። እዚህ ጋር እንግዲህ ከመጀመሪያው ላይ እንደምታዩት ብዙ አይነት ነው ቴሌግራም ዌብ የሚል ይመጣላችኋል። እሱን አንድ ጊዜ ትጫኑታላችሁ። ስትጫኑት እንግዲህ ይከፍታል። አሁን ሲከፍት ምን እናደርጋለን? እሺ የመጀመሪያ ላይ የሚመጣላችሁ እሺ ልክ እንደዚህ አይነት ነገር ነው። ምናልባት ስልክ ቁጥር ሊላችሁ ይችላል። ለእናንተ የሚመጣው እንደዚህ ነው። ሲመጣላችሁ እስር ላይ አለች እዚች ጋር ሎጊን ኢን ባይ ኪውአር ኮድ የምትላለች ማለት ነው። እሷን አንድ ጊዜ ትጫኑታላችሁ ማለት ነው። እና በእንደዚህ አይነት ነገር ሊመጣ ይችላል። እዚህ ጎን ላይ በመታዩት አይነት መንገድ ስር ላይ ስትጫኑት የዚህ አይነት ነገር ይመጣል፣ ኪውአር ኮድ ማለት ነው። ስለዚህ ምን እናደርጋለን እንግዲህ በመጥለፍ ከፈለጋችሁት ሰው ስልክ ላይ ብቻ ነው የምትሄዱት እና ቴሌግራሙን ብቻ ነው የምትከፍቱት። ሌላ ምንም አድካሚ ነገር የለም። ከዛም በኋላ በቀላሉ በመጥለፍ ትችላላችሁ ማለት ነው። ምን እናደርጋለን አሁን ቴሌግራም እንከፍታለን ማለት ነው። እኛ መጥለፍ የፈለግነውን ሰው ቴሌግራም ከሱ ጋር እንገባና ይቺን አንድ ጊዜ 3 ነጥብጣቧን ስንጫናት እንደዚህ አይነት በጣም ብዙ ምርጫ ይመጣልናል። ከዛ ወደ ታች እንሄድና ሲቲንግ የሚል አለ ማለት ነው። ሲቲንግ የሚለውን ስንጫነው እንደዚህ አይነት ነገር ይመጣል ማለት ነው። እዚህ ጋር እንግዲህ የተለያዩ ምርጫዎች አሉ። ኖቲፊኬሽን፣ ሳውንድ፣ ፕራይቬሲ ኤንድ ሴኩሪቲ ምናምን የሚሉ አሉ። እነሱን ሁሉ እናልፍና እስር ላይ ዲቫይስ የሚል አለ ማለት ነው። እሱን ስንጫነው እንደዚህ አይነት መንገድ ይመጣል ማለት ነው። አሁን እዚህ ጋር አንድ ጊዜ በስነ ስርዓት እዩልኝ። ይሄ የማንቀሳቀሰው ማለት ነው ተጠላፊው ስልክ ምንም አይነት መጠለፉን የሚያሳይ ነገር የለም ማለት ነው። በኋላ ግን ከተጠለፈ በኋላ ምን አይነት ምልክት እንደሚኖረው አብረን እናያለን ማለት ነው። እዚህ ጋር እንደምታዩት ኖ አዘር አክቲቭ ሴሽን የሚል አለ። ስለዚህ ምን እናደርጋለን አሁን ስካን ኪውአር ኮድ የሚል አለ እዚህ ጋር ማለት ነው። በቀይ ያከበብኩበት እሷን አንድ ጊዜ እንጫናታለን። ከተጫን በኋላ አሁን ምስል ላይ ኪውአር ኮድ ስካን የሚል አለ። እሱን አንድ ጊዜ ስንጫነው እንደዚህ ካሜራ ይከፍትልናል ማለት ነው። አሁን እያያችሁት ነው እንግዲህ ይህ ስልክ ነው ጠላፊው፣ የሚታየው ስልክ ጠላፊ ነው። ስለዚህ ምንም አይነት ስልክ ቁጥር አላስገባውም። በቀላሉ ወደዚህ ስልክ እዚህ ከእጄ በመቀርጽበት ስልክ ያለው ማንኛውም ቴሌግራም እዚህኛው ስልክ ላይ አለ ማለት ነው። እንዴት አድርጌ እንደማደርገው ላሳያችሁ። አሁን ምን እናደርጋለን እዩት። ይህንን ኮድ ፎቶ እናነሳዋለን እንደዚህ ማለት ነው። እያያችሁት ነው። ስናደርገው እንግዲህ እንደዚህ አይነት ነገር መጣ። አሁን ከግራ በኩል ከጠላፊው ስልክ ላይ ምን እንደሚመጣ ተመልከቱ። እንግዲህ አያችሁት እዚህ ስልክ ላይ ያሉት ማንኛውም ነገሮች እዚህ ጋር የሚጻፉ ማንኛውም ነገሮች እዚህ ጋር ይመጣሉ ማለት ነው። እኔ የማወራውን ነገሮች ማንኛውንም ይችን አንድ ጊዜ ፎቶ ካነሳ በኋላ ይሄንን ከየትኛውም ሀገር ላይ ከየትኛውም ዓለም ርቀት ላይ ሆኖ እኔን መቆጣጠር ይችላል ማለት ነው። እኔ በዚህ ጋር አሁን ለምሳሌ እሺ እዚህ ጋር ለአንድ ሰው ሰላም ብዬ ልጻፍ። ተመልከቱኝ ሰላም ነው ብዬ ስጽፍ እዚህኛው ጋር የሚመጣውን ላሳያችሁ ነው። ጎን ላይ ያለውን ስልክ ተመልከቱልኝ። እሺ ተመልከቱ አንድ ጊዜ እዩት። ከፈትኩ። እዚህ ጋር ሪከርድ ብቻ ነው ያለ የደውል ነው። እዚህ ጋር ሰላም ነው ብዬ ስጽፍ ለሌላ ሰው ቀጥታ ይህ ሰው ያውቃል ማለት ነው። እዩት አያችሁት ሰላም ነው ብሎ ልኳል ለከል የሚል እዚህ ጋር ጽሁፍ ከላይ ያመጣል ማለት ነው። እና እንደዚህ በቀላሉ አንድ ሰው እኛን ሊቆጣጠረን ይችላል። የግዴታኛ ማወቅና መጠንቀቅ አለብን ማለት ነው ጓደኞቼ። እሺ በዚህ ስልክ እኔ ለፈለኩት ሰው መጻፍ ከፈለኩ ደግሞ ተመልከቱት። አሁን ለዚህ ሰው ጽፌ ያለው
አሁን እዚህ ጋር ለሌላ ሰው ልጻፍ። እሺ እዚህ ጋር እሺ አንድ ጊዜ ለአንድ ሰው ይኸው ቼክ አደረኩት። እዚህ ጋር እንግዲህ እኔ በፈለኩት በዚህ ስልክ በጠላፊው ስልክ ያኛው ሰው ሳያቅ እኔ እሱ ከሚያወራቸው ሰዎች ጋር በቀላሉ ሊያወራ ይችላል ማለት ነው። እኔ ሳላቅ እንግዲህ ጓደኞቼ በስነ ስርዓት አዳምጡኝ። እኔ ሳላቅ እሱ በእኔ አካውንት እኔ የማወራቸውን ሰዎች በሙሉ እኔን መስሎ ማውራት ይችላል ማለት ነው። አሁን እዚህ ጋር ሀይ ብሎ ላከ። እንግዲህ ያ ሰው ሲላክለት እኔ እንደላኩት ነው የሚያውቅ ማለት ነው። ከዚህ ጋር ነው ሄደለት እኔ እንደላኩት ነው የሚያውቀው። ነገር ግን እኔ ሳልሆን ሌላ ሰው ነው የላከው ማለት ነው። ስለዚህ ይህንን ነገር ማወቅና መጠንቀቅ አለባችሁ ጓደኞቼ። ማወቅ መልካም ነው። ያወቁትን ማሳወቅ ፍጹም በጎነት ነው። በጥሩ ነገር እንጂ በመጥፎ ነገር እንዳትረዱኝ ላሳስባችሁ እወዳለሁ። ምክንያቱም አንዳንድ ሰዎች ለምን እንደዚህ አይነት ነገር ታሳያለህ፣ እንደዚህ አይነት ነገር ጥሩ አይደለም፣ መጥፎ ነው የምትሉ ሰዎች ስላላችሁ በስነ ስርዓት ሁላችንም መጠንቀቅ ይኖርብናል፣ ማወቅ ይኖርብናል ማለት ነው። እሺ እንዴት ነው አሁንስ እንትን ማለት የምንችለው? አሁን ለምሳሌ የምናደርገው ምንድነው? ከተጠለፈ ለማወቅ የእናንተ ቴሌግራማችሁ መጠለፍና ለመጠለፉን ለማወቅ እንደዚህ ታደርጉታላችሁ ማለት ነው። እንግዲህ ምናልባት እንደዚህ አይነት ምልክት አሁን ቅድም ያሳየዋችሁ ምንም አይነት ምልክት እንደሌለውና አሁን ከተጠለፈ በኋላ ደግሞ ምን አይነት ምልክት እንደሚሰጣችሁ ተመልከቱ ማለት ነው። የምናደርገው ምንድነው? ከ3 ነጥብጣብ ላይ እንሄድና ሲቲንግ የሚለውን እንጫናለን። ሲቲንግ ስንጫን እንደዚህ እንደ ቅድሙ አይነት ምርጫ ሲመጣ ዲቫይስ የሚለውን ትጫኑታላችሁ። ዲቫይስ የሚለውን ስትጫኑት ቅድም አሳይቻችኋለሁ። ቅድም አልነበረም መጀመሪያ ላይ እንደዚህ። አሁን ግን ጠላፊው ቴሌግራም ውብ በሚሰኝ ክሮም ነው። በክሮም እንጂ በአፕሊኬሽን አልተጠለፈም ያሳያል። ክሮም 90 አንድሮይድ የሚል ነው። ከዛ የስልኩን አይፒ አድሬስ ጽፎልኛል ማለት ነው። የስልኩ 102.164.96.105 ነው። ይህንን እንግዲህ እናንተ ማንነቱን ማጣራት ከፈለጋችሁ ይህንን ሌላ ዌብሳይት ላይ ወስዳችሁ ሰርች በማድረግ ሰውየው ያለበትን ቦታ ማወቅ ትችላላችሁ ማለት ነው። እና እዚህ ጋር እንደሚያስቀምጠው ይህ ሰው ወደ እናንተ አካውንት የገባው ሀገር ስም ይጽፍላችኋል። የኔ አሁን የገባበት ሊቢያ ከሚባል ሀገር ነው። ስለዚህ በዚህ አይነት መንገድ ይመጣላችኋል ማለት ነው። አሁን እንደምታዩት እየተጠቀመበት ነው በዚህኛው። ስለዚህ እሱ ማስወጣት ከፈለኩ ወደ ኖርማል መመለስ ከፈለጋችሁ ምን ታረጋላችሁ? አንድ ጊዜ ተጭናችሁ ተርሚኔት የሚል አለ። እሱን አንድ ጊዜ ስትጫኑት እዚህኛው ስልክ ላይ ያለውን እዩት። በአንድ ጊዜ ሀክ ያደረገኝን ሰው አስወጥቶ ሲጥለው ማለት ነው። አያችሁት? እንደዚህ አድርጋችሁ እንግዲህ እናንተ ራሳችሁን መከላከልና ከጠላፊዎች ራሳችሁን መጠበቅ ይኖርባችኋል ማለት ነው ጓደኞቼ። እንግዲህ በጣም ጥሩ ነገር ነው ዛሬ ያሳየኋችሁ። በጣም ብዙ ሰዎች ማወቅ የምትፈልጉት ነገር ነው። ሁሉም ሰው እንግዲህ ይህንን ነገር ማወቅ መጠንቀቅ አለበት ማለት ነው ጓደኞቼ። እንግዲህ ማንኛውም አስተያየት ካላችሁ ቆማም ካላችሁ ጥያቄም ካለ ጥያቄዎቻችሁን የምቀበል ይሆናል። ጠይቁ። ያልገባችሁ ነገር ካለ እመልሳለሁ ማለት ነው ጓደኞቼ። እንግዲህ የዛሬው ፕሮግራማችን ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።